አባቶቻችን እናቶቻችን ብዙ ነገር ሰርተው ፍሪጅ ውስጥ አስቀምጠውት እንደሄዱ አርገን ማሰብ እንችላለን። ያቃተንኛ አሙቆ መብላት ይመስለኛል። ብዙዎቹ ነገሮች ሰርተው ሄደዋል፣ ያንን አሙቆ መብላት አቅቶናል ማለት እንችላለን እና ትንሽ ሰንፈናል በዚህ የሚል እምነት አለ። ሁለተኛ አንድ ነገር ከሰው ከመለመናችን በፊት ምን ማድረግ አለብን የሚለው ላይም እንደው ማተኮር ያስፈልጋል፣ ትውልዱን ስላነሳልኝ ማለት ነው። ለምሳሌ በብድር ህግ 3 አይነት ህጎች አሉ ይባላል። አንድ ሰው ከመለመኑ ወይም ከመበደሩ በፊት ጓዳውን መጀመሪያ ማየት ይጠበቅበታል። አለኝ ወይስ የለኝም ያ ነገር ብሎ ማየት ያስፈልገዋል። ጓዳውን አይቶ ከሌለው እኔ መስራት አልችልም ወይ ወደሚል የልቡና መዋቅር ውስጥ መግባት፣ እኔ መስራት አልችልም ወይ የሚለው ነው። በቃ ይሄን ካልቻለ ሶስተኛ አማራጩ መለመን ነው። እንግዲህ ለማኝ ነው ማለት ነው። ለማኝ ደግሞ በሚሰጠው ወይም በሚቸር ወይም በሚመጸውተው ቁጥጥር ስር ያለ አካል ማለት ነው። ሊሰጠው ይችላል፣ ሊነፍገው ይችላል። በገንዘቡ ማዘዝ የሚችለው መጽዋቹ እንጂ ለማኙ አይደለም ማለት ነው። ስለዚህ በዚህ ደረጃ አልፎ ነው ሰው መጨረሻ ልመና ውስጥ የሚገባው። የኛም አይነት የኛም ህይወት ያ ይመስለኛል አሁን ያለንበት። ዕውቀት አለን ይባላል፣ ግን ዕውቀት አለን ወይ የለንም የሚለውንም ጓዳችንን አልፈተሽንም፣ መፈተሽም አልፈለግንም። ቀጥታ ኢትዮጵያውያን ቅድም ያነሳናቸው ዕውቀቶች አሉ፣ ሐሳቦች አሉ፣ ምርምሮች አሉ። እነዚህ ነገሮችን የኛም አለን ብሎ ማውጣቱ ላይ በጣም ኋላ ቀርተናል እና ራሳችንን እንሰራለንም አላልንም። ቀጥታ ከምዕራቡ ዓለም ማግበስበስ ነውና ክፍል መቁጠር አንደኛ ገባው፣ ሁለተኛ ገባው፣ ሶስተኛ ገባው እድሜን መቁጠር በጣም ረጅም ዓመታት ያው እና የሰው ልጅ በዚህ ደረጃ በቃ ሌላው ዓለም ይሄን ስላደረገ እኛም ኮፒ ነው ያደረግነው። ለምን ሰው 12 ዓመት ይማራል? አናቀው። እነሱ ስላደረጉት እናደርጋለን። ሰው ለምን ዲግሪውን 4 ዓመት ይማራል? እነሱ ስላደረጉት እናደርጋለን። እና የአብነት ትምህርት ቤቶቻችንን የመድረሳ ትምህርት ቤቶችን አብነት እንኳን ማድረግ አንፈልግም፣ የለንም ማለት ነው። ስለዚህ በተመጽዋችነት ወይም በለማኝነት ውስጥ ነው ያለ፣ ስነ ልቡና ውስጥ ነው ያለ ነው ማለት ነው። እና አባቶቻችን እናቶቻችን የሰሩልንን ጥበብ ስጋዊ ጥበብ መንፈሳዊ አለን እኛም ብለን ሲሆን አውጥተን እንደ ንብ ደግሞ የጎደለንን ሞልተን ያለንን አጠንክረን ለትውልዱ ማሻገር ሲገባን ያለንን እንደ ፓንዶራ ቦክስ ቆልፈን ላለማየትም ፊታችንን ወደ ኋላ መልሰን ቀጥታ ከሌላው ዓለም የሚሰጠንን ዕውቀት ብቻ በመቀበል ላይ ተመሰረተ አድርገናል። ይሄ ደግሞ የጥበብ መንገድ አይደለም። ጥበብ ራስን ከማክበር ትመነጫለች። ጥበብ ራስን ከማወቅ ትመነጫለች እንጂ ራስን ከማጣጣልና ከመናቅ ጋር አትስማማም። ጠባዩ ትንሽ አይስማማም። እንደ እንቁላል ማለት ነው። እንቁላል ለምሳሌ በፍልስፍናም እንደሚነገረው ጫጩት የያዘ እንቁላል ከላይ ብመታውና ብሰብረው ጫጩቱን ልገለው እችላለሁ፣ ከአፋር ወይም ከውጭ የመጣ ስለሆነ ማለት ነው። ከውስጥ ደግሞ ጫጩቷ ፈንቅላ ከወጣች ህይወት ይወጣል ማለት ነው። ዕውቀት መጀመሪያ ራስን ከማወቅ ነው የሚመነጨው። ራሱን ያላወቀ አዋቂ ሊባል አይችልም። ልክ እንደ ጽጌረዳ አበባ ነው ይባላል ይሄ አይነት ዕውቀት። ጽጌረዳ አበባ እንቡጥ ወይም አይጹቁ ወይም ፔታሎቹ እነዚህ ዘለላዎቹ ተሸፍነዋል። በምንድን ነው የተሸፈኑት? በተለያዩ ቀንበጦች ወይም ቅጠሎች ተሸፍነዋልና ጽጌረዳ ላይ መስልህ ይችላል። ግን ጽጌረዳዋ ከውስጥ ፈልቅቃ ስትወጣ ምን ያህል የምታምር አበባ እንደሆነች ለአይን ማራኪ መዓዛዋም ለአፍንጫ ያማረ ነውና ዕውቀትንም ከውስጥ የመፈለግ ከውስጥ ወደ ውጪ እንጂ ከውጪ ወደ ውስጥ እንደ ኢምፖርት እና ኤክስፖርት አይነት ሂደት አስቸጋሪ ነው የሚሆነው በጣም። ስለዚህ ትውልዱ ራሱ መፈለግ ራሱ መመርመር ግዴታው ነው። እኛ ስንጥለው ይሄን ዕውቀት ሌላው ዓለም ግን ዕውቀታችን አልጣለም። የሚገርመኝ ነገር ደግሞ ያ ነው። በተለያዩ ዓለማት ዙር ያለው የተለያዩ ትልልቅ ጥናትና ምርምር መስኮችን አይቻለሁ ሄጄ እና የኛ ቋንቋ የኛ ዕውቀት የኛ መጻሕፍት እኮ በክብር ነው የሚጠኑት። እኛ ኢቭን መጻሕፍቶቻችን እኔ እንደው የሚገርመኛል ሲያሳዩኝ በጀት ተበጅቶ ኬሚካል እየተረጨ ብል እንዳይበላቸው እንዳይበላሹ እንዴት በአማራ ሁኔታ እንዳስቀመጡት እኛ እዚህ ምንም በቃ ትተነዋልና ሳጥን ውስጥ አጭቀው
አንዳንዱ አይጥ ይበለዋል፣ አንዳንዱ ተባይ ያጠፋዋል። እነዚህ ነገሮችን ሁሉ እናያለን ማለት